ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ዛሬ ምን አየሁኝ ማለት ነው። የሆነ ቦታ ዞር እያልኩ ስክሮል እያደረኩ እሰራለሁ። አዲስ ዘፈን ተለቆ ለቅመሞች ማስታወሻነቱ ታሳቢነቱ ለቅመሞች እና ከሀገር ውጭ ለሚኖሩ ኢትዮጵያውያን። መጀመሪያ ሀገር ውስጥ ላሉት ዝፈኑ። እኛ ምን አገባን? እኛ ቅመሞች በዘፈን ምናምን ነገር አታሳቡ፣ አታነካኩን። ዘፈን አንወድም። የስራ ሰው ነን። ስራችንን እንስራበት። እንዴ ተረጋግተንም ስራ መስራት አንችልም እንዴ? እናንተን ዘፈን እያዳመጠን ለምንድን ነው ውስጣችን የሚረበሸው? እኛ ስደተኛ ነን እንጂ እኮ የዘፈን እንትን ማለት እንትን የለብንም። የዘፈን እንትን የለብንም። በቃ የለብንም። ሀገር ውስጥ ቅመሞች አሉ፣ ዘፈኑላቸው። ለዘፈን ሲሆን እኛን እንትን ለእናንተ ምናምን የሆነ ነገር ሲደርስብን እኮ እናንተ አትደርሱም። ምን ነው እንደዚህ ድምፅ አትሆኑልንም? ተሰምቶኛል። እንደው ቅመሞች እንደው ለራሳችሁ ስታስቡት የሆነ ነገር ሲወጣ ዘፈን ሲያወጡ ለቅመሞች ከሀገር ውጭ ላሉት ለሆነ ነገር ሲደርስባቸው ቅመሞች እንደዚህ ምናምን ነገር የመዳም ቅመሞች እንደዚህ ናቸው፣ ታታሪ ናቸው። የሆነ ነገር ሲደርስብን ግን ድረሱልን ስንል የሚደርስልን የለም። ስለዚህ ዘፈን አንፈልግም። ራሳችሁን ችላችሁ እዚያው ሀገር ውስጥ ላለ ሰው ዝፈኑ። ከሀገር ውጭ ላለ ከሀገር ውስጥ ለቅመሟ ምናምን ነገር አትበሉ። ሀገር ውስጥም ስንት ቅመም አለ፣ ስንት የመዳም ቅመም አለ። እነሱም ዘፈን ያስፈልጋቸዋል። እነሱ አዘፍኑላቸውም እንዴ? እኛ በዘፈን የምናጠፋው ጊዜ የለንም። ቢዚ ነን። የስራ ሰው ነን። የመዳም ቅመም አይደል የምንባለው? ቅመም ነን። ስራ ላይ ነው ያለነው። እንደገና እናንተን ዘፈን በማዳመጥ ደግሞ ሌላ የምናባክነው ምንም ጊዜ የለንም። ስለዚህ ተውን። ለመዳም ቅመም ከውጭ ለሚኖሩ ምናምን እያላችሁ የእኛ የዘፈን እንትን የለብንም፣ ሱስ የለብንም። ከፈለግን እኛ እንዘፍናለን፣ እንችላለን፣ ብቃቱ አለን። ስራ እንስራ ብለን ነው እንጂ ዘፈን የውሃ ኃጢአትም ነው ብለን ነው እንጂ እኛ ቅመሞች ምንም ነገር ከማድረግ የሚያግተን ነገር የለም። እናድርግ ካልን ከእናንተ የበለጠ ዘፈን አለን፣ እንዋጠዋለን። በእውነት እናንተ ሀሳብ አስተያየት ስጡ ቅመሞች። አሁን እኔ እንደ አንዲት የቅመሞች ፕሬዚዳንት ነኝ የተሰማኝ ነው ሳይ ለቅመሞች ህም ነው ምናምን ነገር የዘፈኑ ርዕስ ራሱ ታፔላ እንደዚህ ያየሁት ህም ነገር የሆነ ነገር አይመችም። በእውነት እንደዚህ በዘፈን አታሳቡንኛል። ለቅመሞች ከሀገር ውጭ ላላችሁ ምናምን ነገር እያላችሁ ውስጣችን አትብሉት። በቃ እኛ ዝም ብለን እናያለን። በቃ መሄጃ የለንም። የእናንተን ዘፈን ከማየት ወደኋላ አንልም። ተውን ግን